የፈንድሻዎች የኔ አበባዎች ደግሞ ዛሬ ደግሞ በፒንክ ነው የመጡት። ኦ ማይ ጋድ ፈጣሪ አምላክ ይጠብቃችሁ። ዛሬ ደግሞ የህንድ አክተር መስለው ነው የመጡልን። አረ ምን ጉር ነው! አረ ምን ጉር ነው! በየቀኑ አዲስ ነገር። ኦ ማይ ጋድ እንዴት እንደሚያምሩት ያሳሳም አይነት። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች ማለት ነው። እንግዲህ ትናንት በተሰራው ቪዲዮ በጣም ደስ የሚል በጣም ምን እንደምላችሁ አላቅም፣ ሰርፕራይዝ ነው። ደስ አይልም? የትናንት ነው ቀን እንግዲህ አበባ በአበባ አያምርም? በጣም ደስ የሚል ወደ ፒንክ ነገር የወሰደው ነገር ነው። በጣም ያምር አበባ ነው። እንግዲህ ለሄርሜላ ለንግስቴ መስጠት አለብኝ ብሎ እንግዲህ አብርሽ ማለት ነው ጎርደድድ እያለ እንግዲህ አበባውን ሰጧታል ማለት ነው። ከዛም ደግሞ ማንም ሰው እንዲናገራት እኔ አልፈልግም፣ ማንም እዚህ እየመጣ እንዲናገራት አልፈልግም፣ እያስደበራት ነው ያለው። ስለዚህ ሁሉም እየመጡ ይቅርታ መጠየቅ አለባቸው። ሄርሜላን እንድትከፋብኝ አልፈልግም ብሎ ማስጠንቀቂያ ሰጧል። ስለዚህ አሁን አንድ ባንድ ማለት ነው እየዞራችሁ ሄርሜላን ዛሬ አንድ በቃ እየዞራችሁ በየቀኑ ቪዲዮ ስትሰሩ ሄርሜላን ጋር እየሄዳችሁ ይቅርታ አድርግልኝ ሄርሜላዬ፣ እኛ አስከፍተንሻለን፣ ስለዚህ ይቅርታ አድርግልን እያላችሁ እናንተ ዩቲዩበሮች ስትሰሩባቸው የነበሩ ልጆች በሙሉ ማለት ነው ይሄዳችሁ ይቅርታ እንጠይቋት። እሱም ደግሞ ከላይ ነው ትእዛዝ ነው ከላይ ትእዛዝ ነው። ስለዚህ ሄዳችሁ ይቅርታ አድርጉላት፣ ይቅርታ በሏት ነው እንጂ ይቅርታ በሏት ሄዳችሁ ማለት ነው። እንዲሁም ደግሞ አቤላንም እንደዚው ብሩክ እንኳን ጠፍቷል። ሌሎች ደግሞ ማን ነበሩ? እነሱን ሄዳችሁ ይቅርታ እንድጠይቁ እንፈልጋለን። አቤል መከታ። አሁን ደግሞ ማን ነበረ? የሄርሜላ ወንድም ነው የሚባለው። እሱንም እንደዚው ቡዜንም እንደዚው ሄዳችሁ ይቅርታ በሏቸው። እና ዛሬ ደግሞ እንደዚህ እንቁጣጣሽ መስለው እንግዲህ መጠዋል ማለት ነው። ፈጣሪ አምላክ ይጠብቃችሁ ብለናል እንግዲህ ሁላችሁን ማለት ነው። እንግዲህ በዚህ መልኩ እንግዲህ ባማረ ነገር ቀናችን ደግሞ አሳምሩልን። ቀናችሁ ያማረ ይሆንላችሁ ሁላችሁ ማለት ነው። እና በዚህ መልኩ እንግዲህ ፍንድቅድቅ እያሉ መጠዋል። እነሱም አምሮባቸው ተውቦባቸው። አብርሽን ታውቃላችሁ ሱፍ ሲለብስ በጣም ነው የሚያምርበት። በቃ ሄርሜላንም እንደዚያው በቃ አፍሳሃል አፍሻለሁ። ተፋፍሳችኋል ሁለታችሁ ማለት ነው። ተፋፍሳችኋል ሁለታችሁም እና እንደዚህ አፈሰና አፈሱ ተብላችኋል። በቃ ካሁን በኋላ ስም ወጦላችኋል። አብርሽ የለም አፈሰ፣ አፈሰች፣ ተፋፈሱ። በቃ ተፋፈሱ። ያው ኦዲየንሶች ናቸው። ኦዲየንሶች አፈሱ። አብርሽ አፈሰ፣ ሄርሜላ አፈሰች። ሶስት